እንዴት ናችሁ ቤተሰብ? ዛሬ ደግሞ ስለ ነምበር ስለ ፕራይም ነምበሮች እና ስለ ኮምፖዝ ነምበሮች እናያለን ማለት ነው። እና ስለ ሁለቱ ልዩነት በደንብ አድርገን እናያለን ዛሬ። እሺ ወደዛ እንግባ እና ፕራይም ነምበርስ፣ ኮምፖዝ ነምበርስ እና ፕራይም ፋክቶራይዜሽን ይላልና ስለ እነዚህ ስለ ሶስቱ አይዲያዎች ዛሬ እናያለን። የምንጀምረው ኮምፖዝ ነምበር ወደሚለው እንገባለን። ኮምፖዝ ነምበር ምንድን ነው የሚለውን እናያለን። መጀመሪያ ኮምፖዝ ነምበር ኢዝ ኤ ሆል ነምበር ዛት ሃዝ ሞር ዛን ቱ ፋክተርስ። በጣም ጥሩ። ሙሉ ቁጥር ሆኖ ከሁለት በላይ አካፋይ ያለው ቁጥር ምንድን ነው የምንለው? ኮምፖዝ ነምበር እንላለን ማለት ነው። እና በጣም ግልጽ ለማድረግ ያክል ለምሳሌ ስድስትን ብንወስድ ስድስት ሙሉ ቁጥር ነው፣ ደግሞ ከሁለት በላይ አካፋይ አለው። የስድስት አካፋዮች አንድ፣ ሁለት፣ ሶስት እና ራሱ ስድስት ነው። ሶ ኤኒ ሆል ነምበር that has more than two factors is said to be a composed number. I think it is clear. So this is about composed number. composed number ምን እንደሆነ ነው ይሄ ዲፊኒሽን ማለት ነው። እና ሌላ ኤግዛምፕል መውሰድ እንችላለን። ለምሳሌ ዘጠኝን ብንወስድ ናይን is also a composed number. Why? Because it has more than two factors or two divisors. What are the factors or divisors of 9? Well, the factors of 9 are 1, 3 and 9 itself. Here 9 has more than two factors or divisors, so it is a composed number. So a number is a composed number if it has more than two factors or divisors. Very well. Let us go to prime number. Prime number ምን እንደሆነ ደግሞ እናያለን። What about prime number? What distinguishes prime number from composed number? እና ፕራይም ነምበር የምንለው መቼ ነው? ቁጥር አንድ ሙሉ ቁጥር ወይም ሆል ነምበር የምንለው ፕራይም ነምበር የምንለው መቼ ነው? አንድን ሙሉ ቁጥር ፕራይም ነምበር የምንለው ሁለት ፋክተሮች ብቻ ሲኖሩት፣ ሁለት ፋክተሮች ብቻ ሲኖሩት አንድን ሙሉ ቁጥር ፕራይም ነምበር እንለዋለን ማለት ነው። ሊተራሊ ራሱ ፕራይም ነምበር ማለት ብቸኛ ቁጥር ማለት ነው እና ራሱን ችሎ የቆመ እንደማለት ነው በአማርኛውም ስናይ ማለት ነው። ኮምፖዝንም ስናይ ያንን ቁጥር ፋክቶራይዝ ስናደርግ ከሁለት ከራሱ በላይ ፋክተር የራሱ ፋክተር ብቻ ሳይሆን ሌላ ፋክተርም አለ እዛ ፋክቶራይዜሽን ውስጥ ማለት ነው። ለዛ ነው ኮምፖዝድ የሆነው ኮምፖዝድ ኦፍ ቱ ኦር ሞር ፕራይም ነምበርስ። ለዛ ነው ኮምፖዝድ የተባለው። እና ፕራይም ነምበር እንዲያው እሱን ወደ ኋላ እንደርስበታለን። ፕራይም ነምበር ስንል it is a whole number greater than 1 that has exactly two factors, 1 and itself. As 1 is divisible by any whole number, as 1 divides any whole number, we know 1 is a factor of any whole number. I think this is clear. So a number is a prime number if it has two factors. For example, let us take 2. 2 itself is a prime number and the only even prime number. So what makes 2 special from
other even numbers is it is prime. It is the only even number that is prime. So 2 is one example of prime number. ቴክ ፎር ኤግዛምፕል 3 ራሱ ፕራይም ነምበር ነው። ምክንያቱም 1 እና 3 የሚባሉ ፋክተሮች ብቻ ናቸው ያሉት ለ3 እና 3 ፕራይም ነምበር ነው። 5ንም ብንወስድ 5ም ፕራይም ነምበር ነው ቢኮዝ 5 has exactly 2 factors. Those are 1 and 5. I think it is clear. I don't think it needs much explanation. The other idea is prime factorization. Of course, prime factorization. What do we mean by prime factorization? Prime factorization ስንል ምን ማለት ነው? Prime factorization ማለት it is expressing a given whole number as a product of prime numbers, as product of its prime factors. የሆነ ሙሉ ቁጥርን በራሱ ፕራይም አካፋይ ወይ በብቸኛው አካፋዮች ስንገልጽ ያንን ፕራይም ፋክቶራይዜሽን እንላለን ማለት ነው። ለምሳሌ 6ን ብንወስድ 6 ያው 2 ጊዜ 3 ነው። እነዚህ 2ም 3ም ምንድን ናቸው? ፕራይም ነምበሮች ናቸው። ስለዚህ ፕራይም ፋክቶራይዜሽን ስንል የተሰጠንን ቁጥር ፋክቶራይዝ ስናደርግ እዛ ፋክቶራይዝ ባደረግነው ውጤት ውስጥ ያሉት ፋክተሮች ሁሉም ፕራይም ነምበሮች ናቸው ማለታችን ነው። ብዙ ኤግዛምፕል ነው። 20 ብንወስድ ለምሳሌ 20 ፕራይም ፋክቶራይዝ ስናደርግ 20 ማለት 2 ስኩዌር ታይምስ 5 ማለት ነው። 2ም 5ም ምንድን ናቸው? ፕራይም ነምበሮች ናቸው። ሶ prime factorization is the expression of a given whole number as product of its prime factors. ይህን ካልን ያው ይበቃናል ነው። ይህን ለማንሳት ነው የፈለኩት። ቴንኪዩ። ይወዳችኋለሁ። ይሄን ቻኔል ሼር ማድረጋችሁን አትርሱ። ሰብስክራይብም ብታደርጉን ደስ ይለኛል እና ሞቲቬት ያደርገኛል፣ ያ ይረዳኛል። ኮሜንትም ጻፉልኝ ምን መሻሻል እንዳለበት። ላይክም አድርጉኝ። ሰናይ ጊዜ ይሁንላችሁ። ቴንኪዩ